ጨካኝ ነህ እሺ ክፉ ነህ ጨነቀኝ ጠበበኝ እፋኝ ምልሽ እወቂልኝ ባክሽ እንደምወደሽ ዋው ድምፁ እንዴት አባት ነው የሚያምረው የኔ ማላማ ፍጥሬ ወደኔ እንድቀርብ አደርጋለሁ ዋው በጣም ነው ድምጽክ የሚያምረው በጣም ነው የሚያምረው ድምጽክ ወይኔ ልስጥም ገባብኝ ካየሁሽ ቀን ጀምሮ ማናይቶት መስቃዬን አንዴ ብቅ ብቴና ምናል ብድን ከበሽታዬ ካገኘሁሽ ቦታ ቁጭ ብሎ አሁን ማን አውርማና ነሽ ተትልሽ አይኔ አመሰግናለሁ አባ ችግር የለም በቃ ልሽንሽ እሺ ምን ነው ብቻሽን ታዲያ ጓደኞቼ ጋር እየሄድኩ ነበር ደሞ ቆንጆ ነሽ አመሰግናለሁ ችግር የለም እና እስከቤት ነው ታዲያ ቤትሽ ርቀን እንደከዛ ብዙም አይርቅም ያኔው ማለት አለብኝ እሺ ልካው አብዲ ይባላል ምን አባላለሁ እሺ ስልኬ ካለሽ ልታወልሽ እሺ 09 13 21 ይወጣታ ደውል እሺ Yes, ተሳክቶልኛል ወይኔ ምንድነው ዛሬ በእናትህ አየር ወፍ ነው ደግሞ በእናትህ ወይኔ ይሄን ልትጠይቁ እንዲያውቁ ሰላም ነው አባት ሰላም እዚህ ሰፈር ስራ መስራት ታውቃለህ ምን አይነት ስራ ነው የምፈልግ የሆነ ሰው እንድትከታተል ፈልጌ ነበር ስንት ከፍላለሽ ቀላል ይሰራልሽ ኧረ ለእሱ ያሳስብህ ከፍላለሁ የፈለከው ትላለህ እሷል በቃ ልጅ ፎቶ አሽኛ እሺ ፎቶ ነፈኝ እሺ ለምን ፈልገሽ ነው ግን በጣም ስራ ቢስ በቃ ይመችሽ እሺ እሱን የተጫወተብኝማ አልቀርም ምንም ባልጫወትለት እንዴ ልጅ ነው እንዴ አብዲ ይባላል በጣም የዋህ ሲንግል ነው በዛ ላይ አንድ ልጅ አለችና በጣም ቆንጆ ነገር ነች እሷ በጣም ትወደኛለች ወደ እኔ ማቅረብ ትፈልጋለች እኔም እኮ እሷን ሳያት የሆነ ደስታ ነው የሚሰማኝ ምን እንደሆነ ግን አላውቅም ስሚ አጅረት ምን ነው እዚህ ሰፈር ሰው የምታስቸግረው ስትል አልገባኝም አባ እንታወቃለን አዎ እንታወቃለን በራዳሪ ውስጥ ነሽ ምንድነው እንዴ
ሰላም ነው አባ? ሰላም ነሽ? ጉዳይ እንዴት አደረግልኝ? ስሜ እኮ ቀላል ነገር አይደለም፣ ትንሽ ከባድ ነገር ነች። ስለዚህ አየሯን መጨመር አለብሽ። አረ ለሱ አያሳስብሽ፣ የፈለኩን ተጣሃለሁ። ስልክሽን ስጪኝና በቃ ላጭውልሽ። በቃ እሺ ያዘው። 09 11 03 እሺ በቃ እየደወልክ አሳውቀኝ። ፒስ በቃ አራዴ ልጅ ይቸማሽ ቺነየ ደማ ታገኘት ምሳይ ቁርስ ያዘች ታየኝ እኮ ማረገው ነገር እንዲህ ነው ድል ማለት። እስቲ እጄ ላናግረው። ወይ ለምን መጣሽ? ላናግርሽ ፈልጌ ነበር። ምንድነው የምታናግረኝ? የኔና አንተ መጨረሻ እንደዚህ ሆነ በቃ። ስምኝማ አንድ ብርጭቆ ከተሰበረ ተመልሶ አይጠገንም። አንቺ እኮ ያኔ ልቤን በጣም የሰበርሽ። በጣም ምን ለማለት ፈልገኝ ነው? ያኔ እኮ ወድሻለሁ አፈቅርሻለሁ ብለኝ ነበር። ያ ሁሉ ነገር ውሸት ነበረ። ይሄንን ማድረግ ነበረብኝ። መውደድ ካልገባሽ መፈቀር ካልገባሽ አትጂ እያልኩሽ ይቅርታዬን ከናች ምን ማድረግ ነበረብኝ? ያኔ እኮ እኔ አንቺን ትሪት ለማድረግ ነበር። አንቺ እኮ ነው ረግተሽኝ ያልሽው። ጨካኝ ነህ፣ እሺ ክፉ ነህ። መቼም ቢሆን የሌላ ሰው ስትሆን ቆሜ አላየህም። እሺ ግሸት ሂጂ አብሮ መኖር ይሻለናል። ያየን እስኪደነቅ እማመን እስኪያቅት ቆይ እኔ ባር ስራላት እንደዚህ እሱ እኔ ለሱ ብዬ እንደዚህ ሆኜ ለወይ እስኪልስ ቆይ ለሷ ልደውልላት። ሄሎ ሄሎ፣ ተናደርሽ? እንዴት አደርክ? አለሁልሽ። ዛሬ ላገኝሽ ፈልጌ ነበር። እሺ ችግር የለውም። ይመችሻል? ይመችኛል። እሺ በቃ እናንተ ሰፈርታችን ነው። በቃ ዛሬ እሺ ነው። እሺ በቃ እንዳቆ እሺ መጣው፣ ጠብቀኝ። የኔ ቆንጆ መጣሽ እንዴ? ደርሽ አለ አለ እንዴ? እና ደህና ነሽ? አለ ምን አዲስ ነገር ደግሞ ሸበላ ነሽ አይደል? አመሰግናለሁ። የሆነ ምሽት ተሰጥቶኛል በል። እሷን ጠቅጠቅ እናደርጋለን። በኋላ የሆነ እዚህ ይመጣ ልጅ አለ እናጫውታለን። ኧረ ጓደኛ ችግር የለውም። በቃ እናሳያለን። ደግሞ ንቁ ነው። የማየው ተገኘ እኮ
ስማ እኔ ብልን አልሰማልካ ምንድነው?